ገዳማዊ ሕይወት አባ ፓምቦ የሳራን ማስተማር ጀመረ። የምትጸልይበት በዓት ተሰጣት። በገዳማዊ ሕይወት እየጠነከረች ሄደች። በጾም፣ በጸሎት፣ በአገልግሎት የበረታች ሆነች። ከዚህ አባ ፓምቦ የራሱ የቀን መዝሙር አደረጋት። እርሷም ሴትነቷ እንዳይታወቅበት በጣም ትጥር ነበረ። ድምጿን የወንድ ታስመስል ነበረ። ፂም ስለሌላት ጃንጀረባ ሂላሪዮን እየተባለች ትጠራ ነበረ። የትጋት አገልግሎት በ12 ዓመት በደመና ኖረች። ከዕለታት አንድ ቀን እግዚአብሔር ለአባ ፓምቦ ተገለጠለት። ሂላሪዮን የእውነተኛ ማንነት ነበረው። አባ ፓምቦ በመደነቅ እርሷን ጠርቶ አነጋገራት። ማንነትሽ ሴት ሆኗል። የንጉሥ ዜኑ ልጅ መሆንሽን ለማንም እንዳትናገሪ። ገዳማዊ ሕይወትሽን እንድትለምደው መቀጠል ትችያለሽ አላት። በዚህ ዘመን በገዳማዊ የሚኖር ሴት የለም ነበር። ስለአዳመጣችሁኝ አመሰግናለሁ።